ሴት ልጅን ከአባቷ በላይ ምድር ላይ የሚያነግሳት ምንም አይነት ፍጡር የለም። ከእርሱ በላይ የሚጨነቅላትም ማንም የለም። የዓለም ሕዝብ ሁሉ ተሰባስቦ በአንድ ልብ አንዲት ሴትን እንደሚወዷት ቢነግሯት የአባቷን ውዴታና ፍቅር ቅንጣት ያህል አይስተካከልም። ምንም ቢቸግረው ሕይወት ፊቷን ብታዞርበት እንኳን ሴት ልጁ የማይሆን ቦታ ላይ እንዳትወድቅ መክፈል የሌለበትን ከባባድ መስዋዕትነቶችን ይከፍላል። ለእርሷም የመጨረሻ የሰላሟ ስፍራ፣ ክብሯ፣ ምርኩዟና መከበሪያዋ ሆኖ ይቆያል። እንደዚህ አይነት አባቶች ለሴት ልጆቻቸው ያላቸውን ፍቅር ሳስብ አንድ የመልእክተኛው አለይሂ ሰላቱ ወሰላም ንግግር ትዝ ይለኛል። ስለ ልጃቸው ፋጢማ የተናገሩት